ሰላም ሰላም ውድ ቤተሰቦቼ እንዴት አደራችሁ? ሁሉ ሰላም። የተከታታይ ትረካችን ያለፈው ክፍል 5 እናትና ልጅ ተገናኝተው ኑሮ በአንድ ቤት እንደተጀመረ ነበር ያዳመጥነው። አሁን በመቀጠል የትዕግስትን ህይወት እናያለን ማለት ነው። ክፍል 6። በዚህ ሁኔታ ከቆዩ በኋላ ትዕግስት ወደ መጣችበት ኮበለለች። ወደ አዲስ አበባ የእናቷን እህት ያክስቷን አድራሻ በመያዝ ወደ አዲስ አበባ ገባች። አሁንም ትዕግስት የልቧን መሻት የሚሰጣት የለም። ለሷ የሚያስብላት ሆነ ተማሪ የሚላት የለም። ሁሉም ከኛ ጋር ሆነሽ አገልግይ ነው አገልግይ። ሀገሩን እስክትለምድ ድረስ እሺ ብላ ኖረች። ውሎ አድሮ ግን መማር እንዳለባት ተገነዘበች። ሁሉም ጉልበቷን የሚበዘብዝ እንጂ ላንቺ ይሄ ጥሩ ነው የሚላት የለም። አዲስ አበባ ልጆች ያሉበት ቤት የልጆችን ልብስ በማጠብ ምግብ በማብሰል ሌላ የተለየ ነገር የለም። ትዕግስት ግን አልተኛችም። ሁሌም አዲስን ነገር ትናፍቃለች። የምትፈልገው ቤተሰቦቿን አግኝታለች፣ ግን ህይወት ይቀጥላል። ከዓመታት በኋላ ትምህርት ጀመረች። ትዕግስት በትምህርቷ በጣም ደስተኛ ሆነች። ምክንያቱም ጓደኛ አላት፣ ተግባቢ ናት፣ ተጫዋች ነች። የትምህርት ቤት ጊዜዋን በናፍቆት ትጠብቃለች። ስራዋን ሰርታ ጨርሳ ወደ ትምህርት ቤት በጣም ጥሩ የሚባል ጊዜ ታሳልፋለች። በዚህ ሁኔታ ትምህርቷን እስከ 10ኛ ክፍል ጨርሳ ኮሌጅ የሚያስቀጥላት ውጤት እያላት ከፍሎ የሚያስተምራት ስለሌለ ትምህርቷን ለማቆም ተገደደች። በመቀጠል ወደ አረብ ሀገር ለመሄድ ዝግጅቷን ቀጠለች። በዚህ ወቅት ገጠር ያሉትን 2 እህቶቿን በማምጣት ቀን እየሰራች ማታ በመማር ታስተምራቸው ነበር። ትዕግስት እንደ ድሮ ብቸኛ አይደለችም። በህይወቷ ብዙ ነገር ተፈጥሯል። 9ኛ ክፍል እያለች ጓደኛ ያዘች። አብረው ከሚማሩት ውስጥ የፍቅር ጓደኛ ነበራት። አሁን የራሷ የሆነ ቤት አላት። ማለትም ተከራይታ የምትኖርበት ከእህቶቿ ጋር የምትኖርበት። ከትምህርት ቤት ስትመጣ ወደ ቤት ሸኝቶ ቤት የሚያደርሳት፣ በመንፈሳዊ ነገሯ የሚያበረታታት፣ የምትወደው የሚወዳት ጓደኛ አላት። አሁን አላማ አላት። ነገ ወደ አረብ ሀገር ሄዳ ልትለወጥ ነው። ነገ ትዳር ይዛ ቤተሰብ ልትመራ ነው እና ትዕግስት በዚህን ጊዜ በጣም ደስተኛ ነች። የጉዞ ዝግጅት አልቆ ወደ አረብ ሀገር ተጓዘች። ከ6 ወር ቆይታ በኋላ ቪዛው መጣላት። ሄደች። ለትዕግስት ሌላ ዓለም ነበር። ሌላ የማታውቀው ሀገር፣ የማታውቀው ማህበረሰብ፣ ሌላ ቋንቋ። እያንዳንዱ የህይወቷ ምዕራፍ ላይ አዲስ ቻሌንጅ ነበር የሚያጋጥማት። ነገር ግን እጅ አልሰጠችም። የአሁኑ ግን ለየት ይላል። ከምግብ ጀምሮ ሩዝ ነው። እኛ ኢትዮጵያን ደግሞ ሩዝ የመብላት ልምዱም ፍቅሩም የለንም። የቤሩት ኑሮ በጣም ከባድ ነበር። ቋንቋ ስለማታውቅ በጣም ተቸግራ ነበር። ቤት ውስጥ 3 ልጆች አሉ። ጠዋት ተነስታ ልጆቹን አለባብሳ ትምህርት ቤት ሸኝታ ትመልሳለች። ከዚያም ቤት በማጽዳት ምሳ በማዘጋጀት ታዘጋጃለች። አለቃ በጣም ክፉ ስለነበረች ወደ ቤተሰቦቿ እንኳን ለመደወል ካርድ አትገዛላትም። በዚህ ሁኔታ እያለች ከ1 ዓመት በኋላ ያ በጣም የምትወደው ፍቅረኛዋ ከአሁን በኋላ አብረን አንቀጥልም የሚል ሜሴጅ ደረሳት። በጣም ከባድ ነበር። ምክንያቱም ነገ ቤቴ ትዳሬ ያለችው ሰው በቃ አልፈልግሽም ሲላት ስብራቱ ከባድ ነው። ማለትም ትወደዋለች፣ ታምነዋለች። ለነገ ቤቴ ያለችው ሰው ባይ አላት። ግን ጌታ መልካም ነው። ሀዘኗን አስረሳት። ጓደኛዋ በኢኮኖሚ ትረዳው ስለነበረ እንኳን አንተ ካለህበት ሁኔታ ወጣ፣ እንኳን ጌታ ረዳ ስትል ደውላ ምንም ጥላቻ እንደሌለባት ደውላ ነገረችው። እርሱም አንቺ ዘመን እስኪመጣ መሸጋገሪያ ነሽ እንጂ የወደፊት አይደለሽም አላት። እሺ ብላ ተቀበለች። ጌታ ሆይ እሱን አስረሳኝ፣ ልቤን ጠግንልኝ ብላ ለአምላኳ ተወች። እሷም ተጽናናች። ትዕግስት ኑሯን ቀጠለች። ጓደኛዋን በዛው ቀረ። ህይወት ቀጠለ። ዘመንን እየተካ ሄደ። እርሷም ግን በኢኮኖሚ እየበረታች በአእምሮ እየበሰለች ሄደች። በመቀጠልም የ3 ዓመት ቆይታ አልቆ ቤተሰቦቿን ለመጠየቅ ወደ ሀገሯ ሄደች። አለቃዋ ከ6 ወር ሲቀራት ተመልሰሽ ካልመጣሽ ብላ ነዘነዘቻት። እሷም ተመልሳ ወደ ቤሩት ለመመለስ ወሰነች። በመቀጠልም ወደ ኢትዮጵያ ተጓዘች። ወደ አረብ ሀገሯ ስትመለስ ተለውጣለች። የድሮ ትዕግስት አይደለችም። ድሮ ሲበድሏት የነበረችውን አክስቷን ፈልጋ አገኘቻት።
በሕይወት እንዳለች ነገረቻት። ግን እሷ ጋር የነበረችው እህቷ ወደ ስደት ሄዳ ነበር። እህቷን አላገኘችም። አንድ ቀን እንደምታገኝ ተስፋ አድርጋ ኑሮዋን ቀጠለች። ከወር በኋላ ወደ ቤይሩት ተመለሰች ይላል። ውድ ቤተሰቦቼ የዛሬው ክፍል፣ የሚቀጥለውን ደግሞ እንጠብቃለን። ስለተከታተላችሁኝ አመሰግናለሁ። ሻሎም